የኔ ትዳር ህይወት ውስጥ ባለቤቶቼ ስለሌላ ማግባትን እንቅፋት አይደሉ። እስካሁን አሁን ባለሁበት ቁመና ላይ እኔ ያለሁበት ሁኔታ በጣም ጥሩ ነኝ። ኦኬ የትዳር ህይወቴ ካለብኝ ህይወት ጫና ያው የኔ ትዳር ህይወት ውስጥ ባለቤቶቼ ስለሌላ ማግባትን እንቅፋት አይደሉ። እኔንም ሲያቁኝ በዛ ባህሪ ነው የሚያቁኝ። አሁን ላይ ባለሁበት ከጤናዬም ከጫናዬም ከኃላፊነቴም አንፃር ምን ሆናለሁ የሚለው እንዲህ ብዬ ልወስን የምችልበት ሁኔታ ውስጥ አይደለም ያለሁት። በአሁን ባለሁበት በህይወቴ በሁለት ህይወቴ ደስተኛ ነኝ። በጣም ደስተኛ ነኝና አላህ Subhanahu Wa Ta'ala ደግሞ የሚያደርገውን እሱ ያውቃል። ይሄ ደስታ እንግዲህ ኢንሻአላህ እስከ ጀነት እንዲዘልቅ እንመኛለን። አልፎ ሲነሳ እንደምንሰማው ብዙ ጊዜ አሁን ያንተ ህይወት ውስጥ በጣም የሚያስቀኑ ነገሮች አሉ። እህቶች ጋር ለመናበብ መተባበር ያንተን ተልእኮ ለማሳካት አጋዥ መሆን መሰል ነገሮች በጣም ደስ ይላሉ። በተቃራኒው እንደዚህ ከአንድ በላይ ጋር ብቻ ደግሞ ህይወት የሚመሩ ሰዎች በጣም ሲታመሙ ሲታወኩ ህይወታቸው ቅውስ ሲልም እናያለን። እዛ አካባቢ ልትነግረን የምትችለው ነገር ካለ እንደ መውጫ እሱን እንጠቀም። አዎ እንትኑ ላይ እኔ ቅድም ያልኩት ነገር አብሮ መታየት አለበት። በትክክል ከአንድ በላይ ማግባትን የሚያስቡ ሰዎች ያው እስልምና የፈቀደው ነገር አንድ በላይ ብቻ ማግባትን አይደለም። ሱና የሚባል ነገር አለ። እዚህ አንድ ከትግራይ አካባቢ ያው ሰሜኑ ላይ በጣም ይከብዳል ታውቃለህ። ካልቸራችንም ትንሽ ወደ ነሳራው ይሄዳልና ሰውየው አግብተው ነጋዴ ናቸው አዲስ አበባ ይመላለሳሉ። አግብተው ሚስት ስትሰማ ቂያማ ቆመ እና ምን እንዴት አድርገህ አገባህ ያለው በትግረኛ ይነጋገራሉና ሰውየው መልስ አጡና ሱና ነው ብለው በትግረኛ ሴትዮዋ ስንህር ገፍና ጥርስ ይርገፍና ፈርዱን ሳትጨርስ ሱናው ላይ ምን አስሄዳ እዚህ እንደሱ እንትኑ ሐቅ በትክክል እንወጣው